ሰላም እንኳን ወደዚህ የዩቲዩብ ቻናል ወይንም ወደ አቢ ነርሲንግ አካዳሚ እንኳን በደህና መጣችሁ እላችኋለሁ። እንግዲህ በቅርቡ የላይሰንስ ወይም የሲኦሲ ኤግዛም ይጠብቃችኋል። በተቻለኝ አቅም ቶሎ ቪዲዮ እየለቀኩኝ በተቻለኝ መጠን እናንተን ሰፖርት ለማድረግ እጥራለሁ። የመጀመሪያውን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ያን የዩቲዩብ ቻናል ላይም ሰብስክራይብ ያደረጋችሁ ከተለያዩ ኮርስ የወጡ የሲኦሲ ጥያቄዎችን ለቅቄያለሁ፣ እዛ ላይ መመልከት ትችላላችሁ። ዛሬ እንግዲህ በእኛ በ2014 የወጡ የላይሰንስ ጥያቄዎችን እንመለከታለን። እንግዲህ ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ያደረጋችሁ ለጓደኞቻችሁም ሼር ያደረጋችሁ ቪዲዮ እንግዲህ እነዚህን ጥያቄዎች ኢዚሊ በሆነ መንገድ ጥያቄዎችን እንዴት አድርጋችሁ ፊልተር ያደረጋችሁ እንደምትመልሱም ጋይድ አድርጋችኋለሁና ለጓደኞቻችሁ ሼር ያደረጋችሁ ይህን ቻናል ሰብስክራይብ ያደረጉ ጠቃሚ ቪዲዮ ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያድርጉ። አሁን የምናየው ከማተርኒቲ እና ሪፕሮዳክቲቭ ሄልዝ የወጡ ጥያቄዎችን ነው። ስለዚህ ቀጥታ ወደ እሱ ከመሄዳችን በፊት አንድ ነገር አድቫይዝ ላደርጋችሁ። እንግዲህ በመጀመሪያው ቻናሌ የብዙ ዓመት የኤግዚት ኤግዛም ጥያቄዎችን እንግዲህ ሰርቻለሁና አሁን የላይሰንስ ኤግዛም ነው የምትፈተኑት። ላይሰንስ ኤግዛም እና የኤግዚት ኤግዛም ምንድነው ዋና ልዩነቱ? ኤግዚት ኤግዛም ላይ አብዛኛውን ጊዜ የምትጠየቁት ከናውሌጅ ጋር በተገናኘ ነው። ምን ያህል ተማሪዎች አውቀዋል ብሎ ነው ጥያቄ የሚያዘጋጁት። እንግዲህ አሁኑንም የ2018 ጥያቄ በዚህ ዩቲዩብ ቻናል ላይ ለቃለሁና ከናውሌጅ ጋር በተገናኘ ምን ያህል አንደርስታንድ አድርገዋል ብሎ ነው እንግዲህ የሚጠይቁት ኤግዚት ኤግዛም ላይ። ነገር ግን ላይሰንስ ኤግዛም ላይ በሚሆንበት ጊዜ እንዴት አፕላይ ታደርጋላችሁ? ኦልሬዲ ያውቃችኋል። ሆስፒታል ሴቲንግ ውስጥ እንዴት አድርጋችሁ አፕላይ ታደርጋላችሁ? ብቻችሁን ብትሆኑ ምን አይነት ውሳኔዎችን ተወስናላችሁ? የሚሉ አይነት ጥያቄዎች ናቸው ማለት ነው። ስለዚህ ኬስ ሴናሪዮ ነው እያንዳንዱ ጥያቄ። በእያንዳንዱ ጥያቄዎች የእናንተን ክሪቲካል ቲንኪንግ የሚፈትኑ አይነት ጥያቄዎች ናቸው። በዛው ልክ ደግሞ ቀለል ያሉ መሀል ላይ እንዲህ ሶስቱንም አይነት ተማሪ ያማከለ አይነት ጥያቄ ነውና ማጆሪቲ ግን ላይሰንስ ኤግዛም የሚጠይቃችሁ ምንድነው እንዴት አድርጋችሁ ስራ ዓለም ላይ ተተገብራላችሁ የሚሉ ጥያቄዎችን ነው የሚጠይቁት። ሊደርሺፕ ላይ ብትሄዱ እንዴት አድርጋችሁ ዳይሬክት ታደርጋላችሁ? እንዴት አድርጋችሁ ኦርጋናይዝ ታደርጋላችሁ? እንደዚህ ያደረገ ይሄ ምንድነው ይላል። ስለዚህ ይሄ ምንድነው ስለ እናንተን አናውንስ እያደረገ ነው። እንዴት አድርጋችሁ አፕላይ እንደምታደርጉ እንዴት አድርጋችሁ እንደምትሰሩ እየነገራችሁ ነው ማለት ነው። ስለዚህ ላይሰንስ ኤግዛም ጥያቄዎችን ስትሰሩ ራሳችሁን መውሰድ ያለባችሁ ልክ እዛ ስር እንዳላችሁ አድርጋችሁ ነው መውሰድ ያለባችሁና ምንም መደናገጥ አያስፈልግም። እንግዲህ በባለፈው የኤግዚት ኤግዛም ጥያቄዎችንም የሲኦሲ ጥያቄዎችንም እየሰራሁኝ ይገኛሉና በጣም ተማሪ ተረጋግቶ ከሰራ በጣም ከተረጋጋ ጥሩ ውጤት ማያመጣበት ምንም ምክንያት አይኖረውምና ከናንተ ምንድነው የሚፈለገው? ያንዳንዱ ፈተና ላይ ስትገቡ ራሳችሁን ማረጋጋት ይፈልጋል። ራሱን ካረጋጋ ጥሩ ውጤት ሰርቶ ይመጣል። ምክንያቱም የለፋችሁ ነው ያጠናችሁ ነው። ስለዚህ ያጠናችሁትን ደግሞ ቢያንስ ፈተና ደርሶ ሚስ እንዳታደርጉ ምን ይፈልጋል ማለት መረጋጋት ይፈልጋል። ስለዚህ ያንዳንዱን ጥያቄ ስታነቡ ልክ እዛ ሆስፒታል ውስጥ እንዳለ አድርጋችሁ ራሳችሁን ስላችሁ ለመመለስ ጥረት አድርጉ። ዝም ብሎ ጌስ ሳይሆን ያንዳንዷ መስመር የሆነ ፍንጭ ትሰጣለች። ስለዚህ ያንዳንዷን ላይን በስነ ስርዓትና በጣም በመጠንቀቅ እንግዲህ ማንበብ ይፈልጋል። አሁን በምንሰራቸው ጥያቄዎችን መመልከት ትችላላችሁ ማለት ነው። ከመጀመሪያው በፊት አድቫይዝ ላድርጋችሁ ቢሆንና ቀጥታ እንግዲህ ከማተርኒቲ እና ከሪፕሮዳክቲቭ ሄልዝ ከወጡ የ2014 የላይሰንስ ኤግዛም ጥያቄዎችን እንመልከት። Question number 1. 43 years old woman came to hospital with a complaint of vaginal bleeding for 2 months duration. On assessment, she has bleeding after sexual intercourse and profuse vaginal discharge. On pathological examination, there was stromal invasion of the cervix 3 mm in depth and horizontal extension of 5 mm. What is the most likely stage of cervical cancer? A. Stage 1B2, B. Stage 1B1, C. Stage 1A2, D. Stage 1A1 ይለናል። እንግዲህ እድሜዋ 43 የሆነ እንስት ናት። እንግዲህ ቫጂናል ብሊዲንግ ለ2 መንዝ ያህል ነበራት። በተጨማሪም ሴክሹዋል ኢንተርኮርስ ካደረገች በኋላ ይሄ ብሊዲንግ ይኖራታል። ፖስት ኮይታል ብሊዲንግ ምንለው ማለት ነው። ክላሲክ ሲምፕተም ነው አይደለ? ለሰርቫይካል ካንሰር ክላሲክ ሲምፕተም ከምንለው መካከል
ፖስት ኮይታል ብሊዲንግ ነው። ሌላኛው ፕሮፊውዝ ቫጂናል ዲስቻርጅ አላት። ፓቶሎጂ የሚያሳየን ኖርማል ኢንቬዥኑ 3 ሚሊሜትር ዴፕዝ ይልናል። በተጨማሪም ሆሪዞንታሊ ኤክስቴንድ ያደረገው ወደ 5 ሚሊሜትር ነው ይላል። ስቴጅ በምናደርግበት ጊዜ ብዙ ጊዜ የምንጠቀመው የፊጎ ስቴጅ ነው አይደለ? ስለዚህ የጠየቀ ያለው የዚህ ሴትዮ ካንሰር ስቴጅ የትኛው ስቴጅ ላይ ነው ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ወደ መልሱ ከመሄዳችን በፊት እንዲሁም ውስጥ ስቴጆቹን ኢዚሊ በሆነ መንገድ አንደርስታንድ እንድታደርጉ ኤክስፕሌን ላድርግላችሁ። እንግዲህ በማይክሮ ኢንቫሲቭ ሰርቫይካል ካንሰር ስቴጅ በሚደረግበት ጊዜ ስቴጅ 1A የምንለው ካንሰሩ የምታየው ዊዝ ማይክሮስኮፕ ብቻ ነው መታየት የሚችለው ማለት ነው። ይህን ካንሰር ዲቴክት ማድረግ የምንችለው በማይክሮስኮፒካሊ ብቻ ከሆነ ስቴጅ 1A እንላለን። ስቴጅ 1A1 የምንለው መች ነው? ስቴጅ 1A1 የምንለው አንደኛ ስቶርማል ኢንቬዥኑ ወይንም እንግዲህ ላይን ኦፍ ቲሹዎችን ኢንቬድ ያደረገው ሌስ ዛን ኦር ኢኳል ቱ 3 ሚሊሜትር ያህል ጥልቀት ካለው፣ በተጨማሪም ሆሪዞንታሊ ስፕሪድ ያደረገው 7 እና ከ7 በታች ሚሊሜትር ያህል እንግዲህ ሆሪዞንታሊ ስፕሪድ ማድረግ መቻል አለበት ስቴጅ 1A1 ለማለት። ስቴጅ 1A2 የምንለው ደግሞ መች ነው? ስቶርማል ኢንቬዥኑ ወይንም እንግዲህ እነዚህ ላይን ኦፍ ቲሹዎችን 5 እና ከዛ በታች መሆን መቻል አለባቸው፣ ነገር ግን ከ3 ሚሊሜትር በላይ ናቸው ስቴጅ 1A2 ለማለት ማለት ነው። ሆሪዞንታል ስፕሪዱ ልክ እንደ ስቴጅ 1A ተመሳሳይ ነው፣ ነገር ግን የሚለየው ምንድነው? ስቴጅ 1A2 ላይ ስቶርማል ኢንቬዥኑ እና ከዛ በላይ ነው፣ ነገር ግን ከ5 አይበልጥም። ስቴጅ 1A1 ላይ ኖርማል ኢንቬዥኑ 3 እና ከዛ በታች ነው ሚሊሜትር ዴፕዙ ማለት ነው። ሶ ይሄ እንግዲህ ስቴጅ 1A ላይ ክላሲፋይ የምናደርግበት ወይ ነው። ስቴጅ 1B ላይ እንዴት አድርገን ነው ክላሲፋይ የምናደርገው? ስቴጅ 1B ብለን ክላሲፋይ ለማድረግ ሌዥኑ መታየት መቻል አለበት፣ ቪዚብል መሆን መቻል አለበት፣ ወይንም ከስቴጅ 1A የበለጠ አይነት ሌዥን መሆን መቻል አለበት ማለት ነው። ስለዚህ ስቴጅ 1B ለማለት የእጢው ሳይዝ ከስቴጅ 1A2 የበለጠ መሆን መቻል አለበት። ከስቴጅ 1A2 መብለጥ መቻል አለበት የእጢው እድገት ማለት ነው። ነገር ግን 2 እና ከዛ በታች ሴንቲሜትር ያነሰ መሆን ይገባዋል ማለት ነው። ስቴጅ 1B1 ለማለት ማለት ነው። ስቴጅ 1B2 ለማለት ደግሞ የቱመር ሳይዙ ከ2 ሴንቲሜትር በላይ መሆን መቻል አለበት፣ ነገር ግን 4 እና ከዛ በታች ሴንቲሜትር ማነስ መቻል አለበት ማለት ነው። ስለዚህ አሁን የነገርኳችሁን በደንብ አድርጋችሁ ሪፕላይ አድርጋችሁ ካያችሁ ኢዚሊ ሌሎች ጥያቄዎች እንኳን ቢመጡ መመለስ ትችላላችሁ ማለት ነው። ልድገምላችሁ። ስቴጅ 1B የምንለው ሌዥኑ መታየት መቻል አለበት። ስለዚህ ከስቴጅ 1A በላይ መሆን መቻል አለበት ወይም ቪዚብል መሆን መቻል አለበት። ሌዥኑ መታየት መቻል አለበት ማለት ነው። ስለዚህ ስቴጅ 1B1 የምንለው የእጢው ሳይዝ ወይም የቱመሩ ሳይዝ ከስቴጅ 1A2 በላይ መሆን መቻል አለበት ወይንም 2 እና ከዛ ሴንቲሜትር በታች መሆን መቻል አለበት ስቴጅ 1B1 ለማለት ማለት ነው። ስቴጅ 1B2 ለማለት ደግሞ የእጢው ሳይዝ ከ2 ሴንቲሜትር በላይ መሆን መቻል አለበት፣ ነገር ግን ከ4 እና ከዛ በታች ሴንቲሜትር መሆን መቻል አለበት ነው። ስለዚህ በዚህ መንገድ ከተረዳችሁት ወደ ጥያቄ በምንሄድበት ጊዜ እንግዲህ ዴፕዝ ኦፍ ኢንቬዥን የኛ ጥያቄ ላይ ስንት ነው የሚለን 3 ሚሊሜትር ነው። ሆሪዞንታሊ ኤክስቴንድ ያደረገው 5 ሚሊሜትር ነው ይላል። ስለዚህ ኮምፔር በምናደርግበት ጊዜ የኛ ስቴጅ የትኛው ላይ ነው? ምርጫ ኤ ላይ ያለው ስቴጅ 1B2 ምንለው አይደለም። ምክንያቱም ስቴጅ 1B2 ለማለት ክሊኒካሊ የእጢው ሳይዝ መታየት መቻል አለበት። በተጨማሪ ሜዠር በምናደርግበት ጊዜ ከ2 ሴንቲሜትር መብለጥ መቻል አለበት። ነገር ግን ከ4 ሴንቲሜትር ምን መሆን አለበትም መብዛት የለበትም። ከ4 ሴንቲሜትር ያነሰ ነው ማለት ነው። ስለዚህ ሞር ዛን 2 ነገር ግን ሌስ ዛን 4 ሴንቲሜትር መሆን መቻል አለበት ስቴጅ 1B2 ለማለት ማለት ነው። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ስቴጅ 1B1 ነው የሚለን። እንግዲህ ቢ ውስጥ የሚካተቱ ቅድም ብያቸዋለሁ መታየት የሚችሉ ሌዥኖች መሆን አለባቸው ወይንም ከስቴጅ 1A የበለጠ አይነት ሌዥን መሆን መቻል አለባቸው። እንግዲህ የኛ ሴናሪዮ ላይ ኦንሊ ማይክሮ ኢንቬዥን የሆነ ዲዚዝ እንዳለ ነው የሚያሳይ። ስለዚህ ቪዚብል የሆነ ነገር የለም ማለት ነው። ስለዚህ የመጀመሪያው ነው የነገርኳችሁን አንደርስታንድ ካደረጋችሁ ከምርጫ 10 ያሉትን ወይንም ኤ እና ቢውን አይታችሁ ካንስል ማድረግ ትችላላችሁ ማለት ነው። ስለዚህ ስቴጅ 1B1 ምንለው እንግዲህ ሌዥኑ ከስቴጅ 1A ቅድምን ብያቻለው መብለጥ መቻል አለበት። ስለዚህ የኛ ሴናሪዮ ላይ ደግሞ ፔሸንቱ ኦንሊ ማይክሮ ኢንቫሲቭ የሆነ ዲዚዝ እንዳለ ነው የሚያሳየን እንጂ ቪዚብል የሆነ ላርጅ ቱመር እንዳለ የሚያሳየን ነገር የለም። ስለዚህ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ።
ምርጫ ሲ ላይ ስቴጅ 1A2 ይለናል። ይሄ እንግዲህ ትክክለኛው መልሳችን አይደለም። ምክንያቱም ስቴጅ 1A2 ለማለት ቅድም ብያችኋለሁ ኢንቬዥን ኦፍ ዴፕዙን በምናይበት ጊዜ ከ3 ሚሊሜትር በላይ መሆን አለበት። ነገር ግን ከ5 ሚሊሜትር በላይ መሆን የለበትም ማለት ነው። ስለዚህ የኛ ፔሸንት እያሳየ ያለው ስንት ነው? ኤግዛክትሊ 3 ሚሊሜትር ነው። ስለዚህ ከ3 በላይ አይደለም። 3 ነው፣ ነገር ግን ከ3 በላይ አይደለም። ስቴጅ 1A2 ለማለት ከ3 በላይ መሆን አለበት፣ ነገር ግን ከ5 ሚሊሜትር በላይ መሆን መቻል አለበት። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም ማለት ነው። ስለዚህ ይሄ ነው አሻሚ የሆነ ጥያቄ ማለት ነው። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ስቴጅ 1A1 ይለናል። ሶ ስቴጅ 1A1 ይሄ ትክክለኛ መልሳችን ነው። ምክንያቱም ዴፕዙን በምታዩበት ጊዜ 3 ሚሊሜትር ይላችኋል። ስለዚህ 3 ሚሊሜትር ምን ውስጥ ነው የሚካተተው? 3 ወይንም ሌዛን 3 ውስጥ ነው የሚካተተው ማለት ነው። ሆሪዞንታል ኤክስቴንሽኑ በምታዩበት ጊዜ ቅድም ምን ብያችኋለሁ? 7 ሚሊሜትር ወይንም ከዛ በታች መሆን መቻል አለባቸው። ሶ ሆሪዞንታል ኤክስቴንሽኑ እኛ ደግሞ ብለን ስንት ነው? 5 ሚሊሜትር ነው። ስለዚህ ለኛ ሴናሪዮ ትክክለኛው የሆነ ስቴጅ ኦፍ ሰርቫይካል ካንሰር ስቴጅ 1A1 ነው ማለት ነው። ሶ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። እንግዲህ ይህን ምስሉ ላይ የምትመለከቱትን ኢሜጅ የቴሌግራም ግሩፓችን ላይ አታች አድርጌዋለሁ። ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። Question number 2. A 45 years old mother came to hospital with a complaint of beating down sensation, dragging, discomfort and low back pain. She was admitted to a gynecology ward for a diagnosis of second-degree uterine prolapse. On pelvic examination, soft and reducible mass bulging into the vagina and distant through the vaginal enteritis. She is now scheduled for surgical procedure. What is the most appropriate nursing care for this mother at this time? A. Teach about patient self-care. B. Advise the mother about exercise. C. Physical and psychological preparation. D. Prescribe and administer sedative drugs ይለናል። እንዲህ እድሜዋ 45 የሆነ እንስት ናት። ብሪንግ ዳውን ሴንሴሽን ነበራት። ፐልቪክ ዲስኮምፎርት አላት። የጀርባ ህመም አላት። ሶፍት የሆነ ሬዲዩሰብል ማስ አለ። በልጅ ያደረገ ማስ አለ። እስከ ኢንተራይተስ ድረስ የሚደርስ ማስ አለ ነው። ስለዚህ ሰከንድ ዲግሪ ኦፍ ዩትራይን ፕሮላፕስ ተብላ ዲያግኖስ ተደረገች ዘንድ ስኬጁል ተደርጋለች ለሰርጂካል ፕሮሲጀር ማለት ነው። ስለዚህ ጥያቄው የሚለን ምንድን ነው? what is the most appropriate nursing care for this mother at this time? በዚህ ጊዜ ለዚህ ሴትዮ የሚያስፈልጋት አፕሮፕሪየት የሆነ ነርሲንግ ኬር ነው ጠይቀው። ነርሲንግ ኬር ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይለናል። ሶ እናንተ እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ቲች አባውት ፔሸንት ሰልፍ ኬር ይለናል። ሶ ፔሸንቷን በደንብ አድርጋ ራሷን እንድትጠብቅ በደንብ አድርገህ አስተምራት ይላል። ይሄ እንግዲህ ልክ ነው፣ ነገር ግን ፕራዮሪቲ አይደለም ማለት ነው በዚህ ጊዜ። ምክንያቱም ሰልፍ ኬር ኤዱኬሽን በጣም አስፈላጊ ነው። መች ነው አስፈላጊ መሆኑ? አፍተር ፕሮሲጀር ወይንም ሎንግ ተርም ማናጅመንት ላይ በጣም አስፈላጊ ነው። ስለዚህ ኢት ኢዝ ኖት አን ኢሚዲየት ፕሪ ኦፕ ፕሪፓሬሽን፣ ኢሚዲየትሊ የምናደርገው አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አድቫይዝ ማዘር አባውት ኤክሰርሳይዝ ይለናል። ሶ ይሄ እንግዲህ ትክክለኛው መልሳችን ሊሆን ይችል ነበረ። ምን አይነት ፕሮላፕስ ቢሆን? ማይልድ የሆነ ፕሮላፕስ ቢሆን ወይንም ኮንዘርቬቲቭ ማናጅመንት ላይ እንጠቀመዋለን። ከግልስ ኤክሰርሳይዝ የምንለው ማለት ነው። ስለዚህ ፐልቪክ ፍሎ ኤክሰርሳይዝ ወይንም ከግልስ ኤክሰርሳይዝ በጣም አስፈላጊ ነው ለእንደዚህ አይነት ኬዞች። ነገር ግን ኦልሬዲ የኛ ሴናሪዮ ላይ ያለችው እንስት ፕላንድ ተደርጓል ሰርጀሪ እንድትገባ። ስለዚህ it is not appropriate, so ካንስል ታደርጋላችሁ። ትክክለኛው መልሳችን ምርጫ ሲ ላለው ፊዚካል ኤንድ ሳይኮሎጂካል ፕሪፓሬሽን የሚለው መልሳችን ይሆናል ማለት ነው። እንግዲህ ፕሪኦፕሬቲቭ አለ፣ ኢንትራኦፕሬቲቭ አለ፣ ፖስት ኦፕሬቲቭ አለ። እንግዲህ 3 ፌዞች አሉ። ሶ አሁን የጠየቀን እንግዲህ ፕሪኦፕ ነው። ስለዚህ ፕሪኦፕ ላይ አብዛኛውን ጊዜ ሰርጀሪ በሚገቡበት ጊዜ አንዛይቲ ዴቨሎፕ ያደርጋሉ፣ ሳይኮሎጂካሊ ዌል አይሆኑም። ስለዚህ ያን አንዛይቲ መቀነስ መቻል አለብን። ሳይኮሎጂካሊ ራሳቸውን እንዲያዘጋጁ ምን ማድረግ ያስፈልጋል? በደንብ አድርጎ ቀርቦ ማውራት ያስፈልጋል ማለት ነው። ፊዚካሊ ራሳቸውን እንዲያዘጋጁ ምን ማድረግ ያስፈልጋል? ጠጋ ብሎ ያለውን ነገር በደንብ አድርጎ ኤክስፔክትድ አውትካሙን፣ ፕሮሲጀሩ እንዴት ነው የሚደረገው፣
በተጨማሪም እንዴት አድርጎ ኮኦፕሬት ማድረግ ይችላሉ ከሷ ጋር ኢንፎርማል ኮንሰንቶች ይወሰዳሉ። በተጨማሪም እንግዲህ ቤዝ ላይን ኢንፎርሜሽኖች ቢፎር ሰርጀሪ አሰስ ይደረጋሉ ማለት ነው። ስለዚህ ለኛ ሴናሪዮ ቤስት የሆነው ዘ ሞስት አፕሮፕሪየት ኢሚዲየት ነርሲንግ ኬር የሆነው እንግዲህ ፊዚካል እና ሳይኮሎጂካል ፕሪፓሬሽን ነው። ምክንያቱም ኦልሬዲ ፔሸንታችን ለሰርጀሪ ስኬጁል ተደርጋለች። ስለዚህ ኢሞሽናል ሳፖርት ትፈልጋለች፣ ሪአሹራንስ ትፈልጋለች ማለት ነው። ስለዚህ ፊዚካል ፕሪፓሬሽንም ይፈልጋል። ቫይታል ሳይን ማንሳት፣ ኢንቨስቲጌሽን ካለ ኢንቨስቲጌሽኖችንም መላክ ያስፈልጋል ማለት ነው። በተጨማሪም ከቦል ጋር በተገናኘ ከብላደር ጋር በተገናኘም ቼክ ይደረግ የተባለች እንደሆነ እነዛንም ነገሮች ማስተካከልና ማሰናዳት ያስፈልጋል ማለት ነው። ስለዚህ አንዛይቲያቸውን መቀነስ ያስፈልጋል። ምክንያቱም ሰርጂካል አውትካሙ ቆንጆ እንዲሆን ሬዲዩስ መሆን መቻል አለበት አንዛይቲው። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። ምርጫ ዲ ላይ ፕሪስክራይብ ኤንድ አድሚኒስተር ሴዴቲቭ ድራግስ ይለናል። እንግዲህ ይሄ ትክክል አይደለም። እንግዲህ አንድ ነርስ እንግዲህ ፕሪስክራይብ ማድረግ የሚችሉ አለ፣ ፕሪስክራይብ ማድረግ የማይችሉ አለ። ስለዚህ ዘ ፕራይመሪ ነርሲንግ ኢንተርቬንሽን አይደለም ፕሪስክራይብ አድርጎ ሴዴቲቭ መስጠት ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛው የሆነው the most appropriate immediate nursing care መሆን ያለበት ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 3, a 35 years old woman was admitted to a gynecology ward with vesicovaginal fistula. The nurse identified that she has been isolated from the society and humiliated because of her urine incontinence. Laboratory investigation results show hematocrit level of 13%. Urine chemistry and microscope are in normal range. What is the priority nursing diagnosis of this woman? A. Acute confusion. B. Sexual dysfunction. C. Post-trauma syndrome. D. Disturbed personal identity ይለናል። እንግዲህ እድሜዋ 35 የሆነች እንስት ናት። እንግዲህ ቬዚኮ ቫጂናል ፌስቱላ ዲያግኖስ ተደርጋለች። እንግዲህ የቬዚኮ ቫጂናል ፌስቱላ የምንለው አብኖርማል የሆነ ኦፕኒንግ ነው አይደለ? ፌስቱላ ስንል ክፍተት መፍጠር ነው ወይንም ሆል መፍጠር። እንግዲህ ቬዚኮ ቫጂናል ፌስቱላ ሲሆን ክፍተት የሚፈጥረው ቤትና ቤት በኩል ነው። እንግዲህ በብላደር እና በቫጂና በኩል ክፍተት ይፈጥራል ማለት ነው። ይህ ክፍተት መፈጠሩ ኮንቲነስ ለሆነ ሽንት ፍሰት እንዲኖር ያደርጋል ማለት ነው። ሶ አብዛኛውን ጊዜ በእኛ ሀገር ውስጥ እንግዲህ ፕሮሎንግድ የሆነ ኦብስትራክትድ ለበር ያለ እንደሆነ ለቬዚኮ ቫጂናል ፌስቱላ ተጋላጭ ያደርጋቸዋል ማለት ነው። ምክንያቱም ፕሮሎንግድ በሚሆንበት ጊዜ ለበር አንደኛ እዛ ቦታ ላይ የሚደርሱ ብለድ ሳፕላዮችን ዳሜጅ ያደርጋል ማለት ነው። ስለዚህ እዛ አካባቢ ያሉ ቲሹዎች ዴዝ ይገጥማቸዋል፣ ደን ፌስቱላው ኦኪር ያደርጋል ማለት ነው። እንግዲህ ባደጉ ሀገሮች ከሆነ ደግሞ አብዛኛውን ጊዜ በጣም ኮምፕሊኬትድ የሆነ ፐልቪክ ሰርጀሪ ካለ እንግዲህ ከካንሰር ጋርም በተገናኘ ሊሆን ይችላል። ሌሎች ኮምፕሊኬትድ የሆኑ ፐልቪክ ሰርጀሪዎች ካሉ እነዚህ ሃይስቴሬክቶሚ ካለ ፌስቱላ ተጋላጭ ያደርጋቸዋል ማለት ነው። ስለዚህ የመጀመሪያው ሲምፕተም ኮንቲኒየስ የሆነ የሽንት መፍሰስ መኖር ነው። ይሄ እንግዲህ ሽንት መፍሰስ የሚኖረው ቤት በኩል ነው የሚመጣው፣ በቫጂና በኩል ነው የሚመጣው ማለት ነው። ስለዚህ በቫጂና በኩል በሚመጣበት ጊዜ እዛ አካባቢ ያሉ ስኪኖችን ምን ያደርጋል ማለት ነው? ኢሪቴት ያደርጋል ማለት ነው። ሶ ለኢንፌክሽንም ተጋላጭ ያደርጋቸዋል። ስለዚህ ኢሞሽናል ኢምፓክት አለው፣ ሶሻል አይዞሌሽን ይኖረዋል፣ በጣም ኢምብሬስ ሆናሉ፣ በራሳቸው ያፍራሉ። በተጨማሪም ሳይኮሎጂካል ዲስትረስ አላቸው። ሰው ዳያግኖስ በሚደረግበት ጊዜ እንግዲህ ፐልቪክ ኤግዛሚኔሽኑ ብዙ ጊዜ ሌላኛው እንግዲህ ሚታይልን በመጠቀም ዳይ ቴስት የምንለው አለ፣ በዛም ዲያግኖስ እናደርጋለን። ሌሎች ኢሜጂንግ ዲያግኖስቲክ ዌዎችም አሉ ማለት ነው። ፋይናሊ ማናጅመንታችን ወይም ትሪትመንቱ ሰርጀሪ ነው። ፌስቱላውን ሪፔር ማድረግ ነው። ሆሉን ምን ማድረግ ነው? በስነስርዓት ሪፔር ማድረግ ነው ማለት። ስለዚህ ስታንዳርድ እና ሃይ የሆነ ኢፌክቲቭ ትሪትመንት ከሰጠን ስፔሻላይዝድ በሆኑ ሆስፒታሎች የተሰጠ እንደሆነ ከ90% በላይ አቺቭ መደረግ ይችላል ሪፔሩ። ስለዚህ የኛ ሴናሪዮ ላይ እንግዲህ እናትየዋ ዩሪን ኢንኮንቲነንስ አላት፣ ሶሻል አይዞሌሽን አላት፣ ሂሚሌሽንም አላት። ራሷን እንግዲህ የበታችን ስሜት እንዲሰማት እያደረጋት ነው ሂሚሌሽን የምንለው። ሌላኛው ሳይኮሎጂካል ዲስትረስ አላት። ሳይኮሎጂካል ዲስትረስ ውስጥ ናት። ሄማቶክሪት ተልኳል ስንት ነው? 30% ነው። እንግዲህ ለሴቶች ከ36 እስከ 46 ነው። ስለዚህ 30 ማለት ምን ውስጥ ናት ማለት ነው? አኔሚያ ውስጥ ናት። ነገር ግን ማይልድ የሆነ አኔሚያ ውስጥ ናት። ዩሪን ቴስቷ ኖርማል ነው። ሰው ጥያቄው ምን እንግዲህ
ፕራዮሪቲ ነርሲንግ ዲያግኖሲስ ነው የሚለን። እንግዲህ አብዛኛው የሲኦሲ እና የኤግዚት ኤግዛም ጥያቄ ፕራዮሪቲ ኢንተርቬንሽን ነው የሚለው። ስለዚህ ፊልተር ማድረግ ይፈልጋል። የተሰጡትን ኦብጀክቲቭ እና ሰብጀክቲቭ ዳታዎችን ካያችሁ የታች ስትመጡ ሴሌክት ለማድረግ አያዳግታችሁ ማለት ነው። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ አኪዩት ኮንፊውዥን ይለናል። አኪዩት ኮንፊውዥን መልሳችን አይሆንም። ምክንያቱም ምንም አይነት ሜንታል ስታተሷ አልተርድ እንደሆነ ወይንም ሌቨል ኦፍ ኮንሽስ ለብሏ የተጠቀሰ የለም ኬስ ሴናሪዎችን ላይ። ሄማቶክሪት ለብሏ 30 ነው የሚለን። ያ ደግሞ ለኮንፊውዥን የሚዳርግ አይነት አይደለም። ስለዚህ ካንስል ታደርጋላችሁ፣ መልስ ሊሆን አይችልም። ምርጫ ቢ ላይ ሴክሹዋል ዲስፈንክሽን ይለናል። ይሄ እንግዲህ መልሳችን አይሆንም። እርግጥ ነው ሴክሹዋል ዲስፈንክሽን ይኖራል። ነገር ግን ዋናው ፖይንት እዚህ ጋር የተጠቀሰው ያለው ከሶሻል አይዞሌሽን ጋር ከሁሚሌሽን ጋር በተገናኘ ነው እንጂ ሴክሹዋል አክቲቪቲ ጋር በተገናኘ አይደለም። ስለዚህ ፕራዮሪቲ ነው የሚለው መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫችን ላይ ፖስት ትራውማ ሲንድረም ይለናል። ይሄ እንግዲህ ዲስትራክተር ኦፕሽን የምንላቸው እነዚህ ናቸው። ግራም ያገቡ ሴሌክት ለማድረግ የሚያዳግጡ፣ ነገር ግን ኬዙን በደንብ ካያችሁ ምንም አይሸውዳችሁም። ስለዚህ ፖስት ትራውማ ክሮኒክ ኢልነስ በሚሆንበት ጊዜ ሊከሰት ይችላል። ነገር ግን ለኛ ዲያግኖሲስ ስትሮንግሊ ኢንዲኬትድ አይደለም። በተጨማሪ ምንም አይነት ትራውማ ኢቨንት ዲስክራይብ አልተደረገም። ፖስት ትራውማ ሲንድረም የምንለው ደግሞ የሆነ ክስተት ከተከሰተ በኋላ በጣም ህይወት ላይ አስደንጋጭ የሆኑ ክስተት ወይንም መደፈር ሊሆን ይችላል። ይህ አይነት ክስተት እንግዲህ የተጠቀሰ የለም ፖስት ትራውማ ለማለት ማለት ነው። ፖስት ትራውማ ለማለት መንዝ ኦፍ ዱሬሽን ይፈልጋል። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ዲ ላይ ዲስተርብድ ፐርሰናል አይዴንቲቲ ይለናል። ይሄ እንግዲህ ትክክለኛው መልሳችን ነው ማለት ነው። ምክንያቱም ፔሸንቷ ፊል እያደረገች ያለችው ነገር አለ። አንደኛው እንግዲህ የበታችነት ስሜት የተሰማት ነው። በተጨማሪም እንግዲህ ሶሻል አይዞሌሽን አላት። ሶሻሊ ራሷን አይዞሌት ማድረግ ጀምራለች ነው። ስለዚህ ይህ አይነት ፊሊንግ ስላለ ዋና ፖይንታችን ዋና ፕራዮሪቲ ነርሲንግ ዲያግኖሳችን ዲስተርብድ ፐርሰናል አይዴንቲቲ ነው። እየተቀየረች ነው ማለት ነው። ስለዚህ ክሮኒክ የሆነ ኢንኮንቲነንስ አላት። ይሄ እንግዲህ ለራሷ ያላትን አመለካከት እያወረደው ይመጣል ማለት ነው። ስለዚህ ፌስቱላ ስትሮንግሊ አፌክት የሚያደርገው ሰልፍ ኮንሰፕታቸው ስትሮንግ አፌክት የሚያደርገው የራሳቸውን ዲግኒቲ እና ሰልፍ ኮንሰፕታቸውን ነው። ስቲግማታይዜሽን እንግዲህ አብዛኛውን ጊዜ ፌስቱላ ጋር በተገናኘ ራስ ማግለል ነው፣ ወይንም ከማህበረሰቡ ራሳቸውን ያገላሉ። ምክንያቱም ሂዩሚሌትድ ለሚሆኑ ዲቱ ከፌስቱላው ጋር በተገናኘ ማለት ነው። ስለዚህ የኛ ሴናሪዮ ኮር የሆነ ሳይኮሎጂካል ነርሲንግ ዲያግኖሲስ መሆን ያለበት ዲስተርብ ፐርሰናል አይዴንቲቲ ነው። ስለዚህ ለኛ ሴናሪዮ ቤስትሊ ዲስክራይብ የተደረገውን ሳብጀክቲቭ እና ኦብጀክቲቭ ዳታዎች እንግዲህ ፕራዮሪታይዝ እንድናደርግ የሚያደርገን ምርጫ ዲ ላይ ያለው ዲስተርብ ፐርሰናል አይዴንቲቲ ምንለው ይሆናል ማለት ነው። Question number 4. A woman using a combined oral contraceptive come to family planning clinic with a complaint of nausea, mood change and less sex drive after taking this contraceptive. The woman said that she is gaining weight and she wants to change to other contraceptive method. What is the most likely sign that indicates the side effect of the contraceptive? A. Nausea. B. Weight gain. C. Mood change. D. Decreased sex drive ይለናል። ኮምባይን ሲኦሲ የምትጠቀም እንስት ናት። እንግዲህ ናውዣ አላት፣ ሙድ ቼንጅ አላት፣ ሴክሹዋል ፍላጎቷ በቀድሞ ትንሽ ቀንሷል፣ በተጨማሪም ዌይት ጌን አላት። እንግዲህ ወደ ሌላ ኮንትራሴፕቲቭ እንድትለወጥላት ጥያቄ እያቀረበች ነው። ጥያቄው ምለን እንግዲህ የየትኛው ፋይንዲንግ ነው the most likely sign indicating a side effect of the contraceptive? ከተዘረዘሩ ምርጫዎች ውስጥ the most likely sign ሊሆን የሚችለው የየትኛው ሳይድ ኢፌክት ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ናውዣ ይለናል። ናውዣ መልሳችን ሊሆን ይችል ነበረ፣ ነገር ግን መልስ አይደለም። አብዛኛውን ጊዜ ሲኦሲ የሚወስዱ እናቶች ኮምፕሌናቸው ናውዣ ነው። ምክንያቱም በውስጡ ሁለት ነገሮችን ነው የሚይዘው፣ ፕሮጀስቲንም አለው ኤስትሮጅንም አለው። የኤስትሮጅን ሆርሞን ናውዣ እንዲያደርጉ ተጽዕኖ አለው ማለት ነው። ስለዚህ የመጀመሪያው ወሮች ላይ 2-3 ወሮች ውስጥ ከፍተኛ የሆነ ናውዣ ውስጥ ይገባል። ነገር ግን ጥያቄውን በደንብ አድርጋችሁ አስተውሉት። እንግዲህ ጥያቄው ማለት ሳይን ነው ማለት እንግዲህ ነርሲንግ አሰስመንት ላይ ሳይንና ሲምፕተም አለ። ሳይን የምንለው ምንድነው? ኦብጀክቲቭ ዳታ ነው። ሲምፕተም የምንለው ሳብጀክቲቭ ዳታ ነው። በደንብ አድርጋችሁ ጥያቄውን በደንብ አድርጋችሁ ተመልከቱ። ሳይን የምንለው ኦብጀክቲቭ ዳታ ነው። ሲምፕተም የምንለው ደግሞ ሳብጀክቲቭ ዳታ ነው፣ በፔሸንቶች የሚነገረ ነው። ስለዚህ ናውዣ ኢት ኢዝ ኤ ሲምፕተም
ጥያቄውን መለስ አድርጋችሁ ከእንደገና ተመልከቱ። what is the most likely sign that indicates the side effect of the contraceptive ነው ማለት። ስለዚህ እኛ ሴናሪዮ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ቢ ላይ ያለው ዌይት ጌይን ነው ማለት ነው። ምክንያቱም ዌይት ጌይን ምንድነው? ሳይን ነው። ሳይን ከሆነ ደግሞ ምንድነው? ሜዠረብል ነው ማለት ነው። ስለዚህ ትክክለኛው መልሳችን የሆነው ምርጫ ቢ ላይ ያለው ይሆናል ማለት ነው። እንግዲህ አራቱም ምርጫዎች ሳይድ ኢፌክት ናቸው፣ ነገር ግን ሳይን አይደሉም። ሶስቱ ምርጫዎች ምንድናቸው? ሳብጀክቲቭ ናቸው ማለት ነው፣ ወይንም ሲምፕተም ናቸው። ስለዚህ ሙድ ቼንጅ ምንድነው? ሲምፕተም ነው። ዲክሪዝድ ሴክስ ድራይቭ ምንድነው? ሲምፕተም ነው እንጂ ሳይን አይደለም ማለት ነው። ሶ ኢዚሊ ምን ማድረግ ትችላላችሁ? ካንሰል ማድረግ ትችላላችሁ፣ ጥያቄውን ተረጋግታችሁ ካያችሁ ማለት ነው። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሙድ ቼንጅ ኢት ኢዝ ሰብጀክቲቭ ኤክስፒሪየንስ ነው፣ ሲምፕተም ነው። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይም ሴክስ ድራይቭ መቀነሱ ሰብጀክቲቭ ኮምፕሌን ነው፣ ሶ ካንሰል ታደርጋላችሁ። ስለዚህ ሳይን ነው ጠየቀን። ስለዚህ ሳይን ስንል ደግሞ ሜዠር የሚደረግ ኦብዘርቭ መደረግ የሚችል ነው። ስለዚህ በዚህ መንገድ ተረጋግታችሁ ጥያቄዎችን መመለስ ትችላላችሁ። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 5. A woman came to a family planning unit with a complaint of vomiting and severe migraine for 5 days. She was using combined oral contraceptive for the past 2 months. Her blood pressure is 110 by 17 mm of mercury. Pulse rate is 82 beats per minute and temperature is 36.4 degree centigrade. What is the likely nursing diagnosis for this woman? A. Risk for shock. B. Risk for infection. C. Risk for acute confusion. D. Risk for electrolyte imbalance ይለናል። እንግዲህ ሲኦሲ የምትጠቀም እንስት ናት። ለ2 መንዝ ያህል ተጠቅማለች። ኮምፕሌኗ ምንድነው? ቮሚቲንግ አላት። በጣም ከፍተኛ የሆነ ማይግሬን አላት። ስለዚህ ቮሚቲንግ እና ማይግሬኑ ለስንት ቀን የቆየ ነው? ለ5 ቀን የቆየ ነው። ቫይታል ሳይኗ ብለድ ፕሬሸሯ 110/70 ነው፣ ምንም ችግር የለበትም። ፐልስ 82 ነው፣ ኖርማል ነው። ቴምፐሬቸርም ኖርማል ነው። ሶ ጥያቄው ብለን the most likely nursing diagnosis ሊሆን የሚችለው የትኛው ነው የሚለን። ሶ ምርጫ ላይ ሪስክ ፎር ሾክ ይለናል። እንግዲህ ሪስክ ፎር ሾክ ለማለት ምን ያስፈልጋል? ቢፒዋ ምን መሆን አለበት? መውረድ አለበት። ፐልሷ ደግሞ ከፍ ማለት አለበት አይደለ? የኛ ሴናሪዮ ላይ ደግሞ ቢፒዋም ኖርማል ነው፣ ፐልሷም ኖርማል ነው። ሶ ምንም አይነት ሲቨር ዲሃይድሬሽን ወይንም ኮላፕስ የለም ማለት። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ሪስክ ፎር ኢንፌክሽን ይለናል። ሶ ይሄም መልሳ ነው፣ ምክንያቱም ቴምፐሬቸሯ ኖርማል ነው። ሪስክ ፎር ኢንፌክሽን ልንል የምንችለው ሜቢ ቴምፐሬቸሯ ሃይፐር ከሆነ ምን እንላለን? ሪስክ ፎር ኢንፌክሽን እንላለን ነው። ምንም አይነት ሳይን ኦፍ ኢንፌክሽን የላትም። ሶ ለኛ ሴናሪዮ መልስ ሊሆን አይችልም፣ ካንሰል ታደርጋላችሁ። ምርጫ ሲ ላይ ሪስክ ፎር አኪዩት ኮንፊውዥን ይለናል። ይሄ እንግዲህ ትክክለኛው መልሳችን አይደለም፣ ምክንያቱም ምንም ሜንታል ስታተስ አልተርድ አልሆነም። ስለዚህ ካንሰል ታደርጋላችሁ። ምንም አይነት ኮንፊውዥን ነው የምንልበት አይነት ስታተስ የለም ኬዝ ሴናሪዮ ላይ። ስለዚህ ካንሰል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ሪስክ ፎር ኤሌክትሮላይት ኢምባላንስ ነው። ምክንያቱም በምታነቡበት ጊዜ ቮሚቲንግ እና ማይግሬን ለስንት ቀን ነው ይላል? ለ5 ቀን ነው የሚለን። ስለዚህ ሉዝ ኦፍ ፍሉድ ይኖራል፣ ኤሌክትሮላይት ሉዝ ይኖራል ማለት ነው። ስለዚህ ፐርሲስተንት የሆነ ቮሚቲንግ ነው። ስለዚህ ፔሸንታችን ሪስክ ነው። ለምንድነው ሪስክ? አንደኛ ለሃይፖናትሪሚያ ሪስክ ነው፣ ለሃይፖካሌሚያ ሪስክ ነው፣ ለዲሃይድሬሽን ሪስክ ነው ማለት ነው። ስለዚህ ሪስክ ፎር ኤሌክትሮላይት ኢምባላንስ ኢት ኢዝ አፕሮፕሪየት ነርሲንግ ዲያግኖሲስ ፎር አወር ኬስ ሴናሪዮ። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።